የአማራ ህዝብ በሰላማዊ መንገድ ይዟቸው የተነሳውን ህጋዊና ፖለቲካዊ ጥያቄዎችን ለማዳፈን እንዲሁም በመላ ክልሉ ትጥቅ የማስፈታት ግብ ተይዞ በአገዛዙ የተከፈተውን ወታደራዊ ዘመቻ ለመመከት የተቀጣጠለው ህዝባዊ ትግል ተጠናክሮ ቀጥሏል። ይህንን በሁሉም አካባቢዎች የተስፋፋውን ህዝባዊ አመጽ በወታደራዊ ኃይል ለማፈንና ህዝቡ ዳግም የመብት ጥያቄ እንዳያነሳ አንገት ለማስደፋት የብልጽግና አገዛዝ የአማራን ህዝብ በማሳደድ ዘርፈ ብዙ ጉዳት አድርሷል። አገዛዙ አማራን ለማንበርከክ በክልሉ ወታደራዊ ኮማንድ ፖስት አቋቁሞ ያለ የሌለውን አቅም ተጠቅሞ እንኳን አንድ አገሩን አስተዳድራለሁ የሚል ኃይል ቀርቶ ኃላፊነት የሚሰማው የውጭ ወራሪ ኃይል እንኳን ሊያደርገው የማይችለውን አስከፊ ድርጊት በህዝብ ላይ ፈጽሟል። አሁንም ይኸው በወታደራዊ ኮማንድ ፖስት ክልሉንና ህዝቡን የማጎሳቆል የጥፋት ዘመቻው ቀጥሏል። በሌላ በኩል ደግሞ የአማራ ህዝብም በጀግኖች ልጆቹ እየተመራ የተቃጣበትን ዘርፈ ብዙ ጥቃት ለመመከት አኩሪ ተጋድሎ ሲያደርግ ከርሟል። ባለው ወታደራዊ ጉልበት ተማምኖ የህዝብን ሰላማዊ ጥያቄ ለማፈንና አንገት ለማስደፋት የጥፋት ዘመቻ የከፈተው አገዛዝ እስካሁን እንደታየው ውጤቱም እንዳሰበው ሳይሆን እንደ ልማዱ በህዝባዊ ትግል እየተዋረደና እየተሸነፈ ይገኛል። ይህንን ጽሑፌን ማንበብ የጀመራችሁ ወገኖች በውስጣችሁ ብዙ ጥያቄ እየተመላለሰ እንደሆነ ገምታለሁ። ስለ ዛሬውና ስለ ወደፊቱ ብዙ ከማለቴ በፊት በቅድሚያ ስለ ራሴ እዚህ ላይ ቆም ብዬ ጥቂት ለማለትና በውስጣችሁ ይኖራል ብዬ የምገምተውን ጥያቄ መልሼ ለማለፍ ልሞክር። ከ1982 መጨረሻ ጀምሮ የብአዴን ኢህአዴግ አባል በመሆን በአስፈጻሚነትና እስከ ክልል ፕሬዝዳንትነት በደረሱ የተለያዩ የአመራር ኃላፊነቶች ሀገሬን አገልግያለሁ። እስከ 2014 ዓመተ ምህረት አጋማሽ ድረስ ደግሞ የብልጽግና አባል በመሆን በፌደራል መንግስት ለ3 ዓመት በሚኒስትርነት ሰርቻለሁ። የኢህአዴግ አባል የሆንኩትና የወጣትነት ዘመኔን ያሳለፍኩት ድርጅቱ የሚከተለውን ርዕዮተ ዓለም በመደገፍና ለህዝቡ የሚበጅ ዓላማ አለው ብዬ ከልቤ በማመን ቢሆንም በውስጡ ያሉት ውስንነቶች በፓርቲው የውስጥ ትግል በሂደት ሊፈቱ ይችላሉ የሚል የጠነከረ ተስፋና እምነትም ነበረኝ። በዚህ ምክንያትም ነበረ በ2010 ዓመተ ምህረት በሀገራችን በህዝብ ግፊትና በውስጣዊ ትግል በመጣው ለውጥ ከፍተኛ ተሳትፎ ያደረኩት። በዚያ ለውጥ ከፍተኛ ተስፋ ካሳደሩት ሰዎች መካከልም አንዱ ነበርኩኝ። ያ ለውጥ በኢህአዴግ ውስጥ የነበሩትን ጠንካራ ጎኖች የሚያስቀጥል፣ በሌላ በኩል ደግሞ በውስጡ የሚታዩበትን የተለያዩ የፖሊሲ፣ የአስተሳሰብ፣ የአፈጻጸም ድክመቶችና ችግሮች የሚያስወግድ እውነተኛ ለውጥ ሊያመጣ ይችላል የሚል ከፍተኛ እምነት ነበረኝ። ይህ ተስፋዬ እውን ይሆን ዘንድም ሁኔታው በፈቀደልኝ መጠን ጥረት ለማድረግ ሞክሬም ነበረ። ሆኖም ግን በተለያዩ ምክንያቶች ምኞት ያልተሳካም። በለውጡ አሳድሬው የነበረው ተስፋ ብዙም ሳይቆይ አቅጣጫውን ስቶ ለውጥ ሳይሆን ነውጥና ቀውስ ሆነና የሚሊዮን ኢትዮጵያውያንን ህይወት ቅርጥፍ አድርጎ የሚበላ ሆነ። ሰዎች በሚይዙት የፖለቲካ አመለካከት፣ በሚከተሉት እምነትና ብሔራዊ ማንነታቸው እየተለዩ በጅምላ የሚገደሉበት፣ የሚታሰሩበትና የሚሰቃዩበት ሁኔታ ተስፋፍቶ መንግስታዊ ፖሊሲ ሆነ። የኢኮኖሚና የማህበራዊ ልማቶችን አውድሞ ሀገሪቱን ባዶ እጇን የሚያስቀር አገዛዝ እንዲፈጠር አደረገ። በእኔ ድጋፍና ትግል ጭምር ስልጣን ለመጨበጥ የበቃው አብይ አህመድ ከሁላችንም ግምት ውጪ በሰው ደም የሚጫወት አረመኔ፣ ኢትዮጵያን በሁሉ መስክ የተናቀችና የረከሰች አገር ያደረገ፣ አገር እንዴት እንደሚመራ የማያውቅ አቅመቢስ፣ ክፉና በስልጣን ጥም ያበደ አምባገነን መሪ ሆኖ ብቅ አለ። የኢትዮጵያ ህዝብ የለውጥ ምኞትም ዳግም ተኮላሸ። እኔም በዛ የህዝብ ብሶት በወለደው የለውጥ እንቅስቃሴ ሚና እንደነበረው ሰው በግሌ የሚሰማኝን በሚከተሉት 3 ጉዳዮች አተኩሬ ለማቅረብ ፈልጋለሁ። በመጀመሪያ ደረጃ የሀገርና የህዝብ ችግር በዘላቂነት ይፈታል ብዬ የተሰለፍኩበት የለውጥ እንቅስቃሴ በቅጥፈትና በቅዠት ተሸፍኖ አቅጣጫውን ሲስት በትግል እንዲስተካከል የድርሻዬን ባለመወጣት፣ ከሁሉም በላይ ግን አብይ አህመድን የመሰለ ደካማና ክፉ ሰው የኢትዮጵያ መሪ እንዲሆን ድጋፍ በመስጠቴና የሱም ተሿሚ ሆኜ በማገልገሌ ልባዊ ጸጸት ይሰማኛል። የዚህ አገዛዝ አካል ሆኜ በህዝቡ ላይ በተፈጸሙ ወታደራዊና
ፖለቲካዊ ጥቃቶች ለደረሱ እልቂቶች፣ መፈናቀሎች፣ አፈናዎችና ሌሎችም ልዩ ልዩ አካላዊና ስነ ልቦናዊ በደሎች ሁሉ በአጠቃላይ የኢትዮጵያን ሕዝብ በተለየ ሁኔታ ደግሞ በዚህ በብልጽግና አገዛዝ ለከፋ ጥቃት ለተዳረገው የአማራ ሕዝብ ልባዊ ይቅርታ እጠይቃለሁ። ሁለተኛ ማንኛውም የመንግስት ባለስልጣንና የፖለቲካ መሪ ላጠፋቸው ጥፋቶች በማንኛውም ጊዜ ኃላፊነት መውሰድ አለበት ብዬ አስባለሁ። ከዚያም አልፎ በፈጸማቸው ጥፋቶችም ተጠያቂ መሆን የሚገባው መሆኑን በጽኑ አምናለሁ። ስለሆነም እኔም የወቅቱ አገዛዝ ከስልጣን ተወግዶ እውነተኛ የሽግግር ጊዜ ፍትህ በሀገራችን የሚሰፍንበት ጊዜ ሲመጣም በሚመለከተኝ ጉዳይ ተጠያቂ ለመሆን ዝግጁ መሆኔን እገልጻለሁ። ሶስተኛ የኢትዮጵያም ሆነ የአማራ ሕዝብ የደረሰበትን በደል የሚመጥን ካሳ ማናችንም ከፍለን መጨረስ የምንችለው አይመስለኝም። ይሁንና በኔ በኩል ለተበደለ ወገኔ ማድረግ የምችለው የወቅቱን የአማራ ሕዝብ ትግል በመቀላቀል አቅሜ በፈቀደልኝ መጠን በቀሪው ዘመኔ ሕዝብን ለመካስ የምችለውን መስዋዕትነት ሁሉ ለመክፈል ፍላጎትና ዝግጁነት ያለኝ መሆኑን በዚህ አጋጣሚ እገልጻለሁ። ስለራሴ ይህን ያህል ካልኩ በተለያዩ ወቅታዊ ጉዳዮች ላይ ያለኝን የግል ምልከታ ደግሞ እንደሚከተለው አቀርባለሁ። በመጀመሪያ ደረጃ ግልጽ መሆን ያለበት አሁን በስልጣን ላይ ያለው ኃይል የአንድ ግለሰብና ቡድን ዓላማና ፍላጎት ከማስጠበቅ ውጪ የማንንም የህብረተሰብ ክፍል ፍላጎትና ጥቅም የማስጠበቅ ዓላማ የሌለው ኃይል ነው ብዬ አምናለሁ። የብልጽግና ቡድን ሀገሪቱን ማስተዳደር ከጀመረበት ከ2010 ወዲህ በሀገሪቱ ልማትን ሳይሆን ጦርነትን አቅዶ በየተራ ለሁሉም የኢትዮጵያ ህዝቦች ለማዳረስ በትጋት የሚሰራ ራሱ አቅዶ በሚፈጥራቸው ጦርነቶች ምክንያት ለደረሰው የሚሊዮኖች ኢትዮጵያን ሞት፣ በቢሊዮኖች ዶላር ለሚቆጠር የኢትዮጵያን ሀብትና ንብረት ውድመት፣ ለሚሊዮኖች ከቤት ንብረት መፈናቀልና መሰደድ ተጠያቂ የሆነ አገዛዝ ነው። ለአምራቾች የተመቸ ሁኔታ ፈጥሮ ምርትን ከማሳደግ ይልቅ ሀገሪቱንና ህዝቦቿን በጥረታቸው ያፈሩትን ጥሪት በመቀራመት የተረፈችውንም ሸጦ ጦር መሳሪያ በመሸመት ኢትዮጵያውያንን ማለቂያ የሌለው መከራ ውስጥ ያስገባ አገዛዝ ነው የሚል አመለካከት አለኝ። እጅግ የሚገርመውና የሚያሳዝነው ደግሞ አገዛዙ በየጊዜው ባካሄደው ጦርነት ከደረሰበት ሽንፈትም ሆነ ባደረሰው ዘርፈ ብዙ ጥፋት መጸጸትና መማር የሚችል አለመሆኑ ነው። ይልቁንም የሚሊዮኖችን እልቂት ያስፈጸመበትን ዘመቻውን አሁንም ያለ አፍረት በግ ማስከበር ሰበብ የቀጠለ ህዝብን ለከፋ የኑሮ ውድነትና አስከፊ ድህነት የዳረገ በቀጣይም ቀውስን ዋነኛ የአመራር ዘይቤው አድርጎ ሀገሪቱን ወደ ከፋው ጥፋት ለመምራት ቆርጦ የተነሳ አገዛዝ ነው። ዋናው ባህሪውም ቀውስ መፍጠርና ቀውሱን በወታደራዊ ኃይል ለመቆጣጠር እየሞከረ በስልጣን የሚቆይበትን ጊዜ ማራዘም ነው። የዚህ ኃይል ቁንጮ መጀመሪያ ወደ ስልጣን እንደመጣ በሀገራችን የሚታዩ ችግሮችን የሚፈታ መስሎ ቢቀርብም በተግባር ሀገሪቱን ወደ ቀውስና ማፈራረስ አቅጣጫ እየወሰዳት ይገኛል። በስልጣን በቆየባቸው ያለፉት ዓመታት ኢትዮጵያ ውስጥ በህዝብ ላይ ያልደረሰ መከራ የለም። በመሆኑም ይህ አውዳሚ ቡድን ምንም ያህል ህዝብን ለመደለል ቢሞክርም በእጁ የሚገኙ የፕሮፓጋንዳ መሳሪያዎቹ አማካኝነት የሌለውን በጎ ገጽታ ለመገንባትና ራሱ የፈጠራቸውን ችግሮች በሌላ ውጫዊ ኃይል ለማመካኘት ጥረት ቢያደርግም በተግባር ግን ቅቡልነቱን ያጣ በህዝብ የተጠላ አገዛዝ ሆኗል። በወሰደው የውጭ ምንዛሪ መጠንን በገበያ ዋጋ የመወሰን እርምጃ የሚያሳየን የውጭ ኃይሎች ተላላኪ መሆኑንና ኃላፊነት በጎደለው እርምጃው አሁንም ሀገሪቱን በሁሉም መስክ ወደ መቀመቅ ከማስገባት የማይመለስ መሆኑን ነው። በህዝብ ዘንድ እየገጠመው ያለው ጠንካራ ፖለቲካዊ ተቃውሞ በኃይል ለመቀልበስ የሀገሪቱን መከላከያ በመሳሪያነት በመጠቀሙ ሰራዊቱም በእጅጉ ተዳክሟል። ከወገኑ ጋር ኃላፊነት በጎደለው መንገድ እንዲጋጭ በመደረጉ የተሰላቸ የመዋጋት ፍላጎት የሌለውና የማድረግ አቅሙ ከጊዜ ወደ ጊዜ እየሟሸሸ የመጣ ኃይል ሆኗል። በብቃት የተደራጀና የተባበረ ኃይል ባለመኖሩ ነው እንጂ ስርዓቱ በሁሉም መስክ ተዳክሞ ምንም ማድረግ በማይችልበት ደረጃ ላይ ደርሷል። በአሁኑ ወቅት የብልጽግና ቡድን ሀገር መምራት እንደማይችል በሁሉም ኢትዮጵያን ብቻ ሳይሆን ማንኛውም የኢትዮጵያን ጉዳይ በቅርበት የሚከታተል አካባቢያዊም ሆነ የዓለም አቀፉ ማህበረሰብ የተገነዘበው ሀቅ ሆኗል። ያገዛዙ ጦረኛና አውዳሚ ባህሪ በዓለም አቀፍ ደረጃ በመታወቁም በእርዳታና በብድር
የብድር ገንዘብ ለማግኘት ያለው ድሉ የበለጠ እየጠበበ መጥቷል። ብድርና እርዳታ የሚያገኝ ከሆነም ሀገርና ሕዝብን በዘለቄታው ሊጎዱ የሚችሉ የአበዳሪ አካላትን ፖሊሲ በመቀበል ብቻ እንደሆነ የሰሞኑ እርምጃው ተጨባጭ ማሳያ ነው። ነገር ግን ይህ